አሁን የምነግራችሁን አታምኑ። ያለምንም ኮዲንግ ያለምንም እውቀት 30 ደቂቃ ባልሞላ ጊዜ ውስጥ ፉሊ ፈንክሽናል የሆነ የራሳችሁ ዌብሳይት እንዲሁም አፕ ክሬት ማድረግ እንደምትችሉ ብነግራችሁስ? አዎ፣ ለዚህም ደግሞ ደና ፒሲ ኦር ደግሞ ኢቨን ደና ስልኩ ላይ አያስፈልጋችሁም። ጀስት አንድ አሪፍ ሀሳብና ይህን ሀሳባችሁን ኢንተር የምትሉበት ማውዝ ብቻ ነው የሚያስፈልጋችሁ። ስለዚህ ዛሬ የማሳያችሁ ዌብሳይት አውቶ ኮደር ይባላል። ይሄ አውቶ ኮደር የተለያዩ ፉሊ ያለቀላቸው ዌብሳይቶችና አፕሊኬሽኖችን ጀነሬት የሚያደርግልን የኤአይ ዌብሳይት ነው። እናም ይህም ደግሞ ፍሮንት ኢንዳቸው ያለቀላቸው፣ ባክኢንድ ሎጂክ ያለቀ እንዲሁም ፉሊ ኢንተራክቲቭ የሆኑ ምንም አይነት ሰርድ ፓርቲ ባክኢንድ ሰርቪስ የማይጠቀሙ ዌብሳይቶችና አፕሊኬሽኖችን ይሰራልናል ማለት ነው። እናም ይህም ደግሞ ልክ እንደኔ ለጀማሪዎች፣ ለቢዝነስ ኦነሮች እንዲሁም ደግሞ ምንም አይነት የኮዲንግ እውቀት ላይ የሌላቸው ሰዎች በጣም አሪፍ አማራጭ ነው። ስለዚህ አሁን ይህን ዌብሳይት በመጠቀም እንዴት ያለምንም 5 ደቂቃ ባልሞላ ጊዜ ውስጥ እንዴት የራሴን ዌብሳይትና አፕሊኬሽን እንደምሰራ አሳያችኋለሁ። ስለዚህ መጀመሪያ ዌብሳይቱ ላይ ስንገባ ይህን የመሰለ ሆም ፔጅ አለውና ሳይን አፕ ካረጋችሁ በኋላ በኢሜይል በጉግል እንዲሁም በጊትሀብ ራሱ ሳይን አፕ ማድረግ ትችላላችሁ። ይህን የመሰለ ሆም ፔጅ ያመጣላችኋል። ስለዚህ መጀመሪያ ለምሳሌ የምንሰራውን ዌብሳይት ልምረጥ። ዝም ብዬ አፕወርክ ላይ ልግባና እስቲ ለምሳሌ ዌብ ዴቨሎፕመንት ብለን ሰርች እናደርጋለን። ለዚህ ከነዚህ እንደምታዩት የተለያዩ ዌብ በጣም እንዲሰራላቸው የሚፈልጉ ክላይንቶች አሉ። ከነዚህም ውስጥ ለምሳሌ ቺኛውን ንምረጣት። ያው $500 ይከፍላሉ ለዚህኛው ዌብሳይት እና ምን አይነት ዌብሳይት እንደሚፈልጉ ሊንክ አስቀምጠዋል። እሱን ያውና ኦኬ የሰርግ ዌብሳይት ነው። የሰርግ ዌብሳይት ነው። ስለዚህ ይሄን ካየን በኋላ እንስራው። ስለዚህ አሁን እኔ ያለም ኮድ ብሰራው ኖሮ ኮዲንግ ላይ እንግባና እኔ ሁለተኛ ዓመት ላይ ተማርኩት ይሄ ሄሎ ወርልድ የምትለውን ኮድ ብቻ ነው ማውቃት። ይሄም HTML ሄድ ቦዲ ከዛ H1 ብለን ሄሎ ወርልድ በቃ ይሄ ነው። በቃ የኔ ኮዲንግ እውቀት የሚያልቀው እዚህ ጋር ነው። አዝናለሁ። ስለዚህ አሁን ወደ አውቶ ኮደር እንመልሳለን። ስለዚህ አውቶ ኮደር ላይ ከገባን በኋላ ቀጥታ የራሳችሁ መስራት ትችላላችሁ። ወይም ደግሞ እዚህ ስፓርክ ቫይቭ ላይ የሚለው ገብታችሁ የተለያዩ ሰዎች የሰሩት ኦልሬዲ የተቀመጡ ቴምፕሌቶች አሉ። ስለዚህ ከነዚህ መርጠን መስራት እንችላለን። ለምሳሌ አሁን የዌዲንግ ዌብሳይት የተጠየቅነው እዚህ ጋር ገብተን ዌዲንግ ብለን ሰርች እናደርጋለን። ስለዚህ እንደምታዩት ኦልሬዲ አንድ የተሰራ ዌብሳይት አለ። ስለዚህ ይህንን ገብተን ቼክ ማድረግ እንችላለን። እንደምታዩት ሁሉ ነገሩ ያለቀለት ዌብሳይት ነው። እያንዳንዱ ነገር ማየት ትችላላችሁ። እናም ይሄም ከተመቻችሁ እዚሁ ላይ ያለ ኤዲት ማድረግ ትችላላችሁ። ይሄን ሪሚክስ የሚለውን መርጣችሁ እንደ አዲስ መስራት ትችላላችሁ። ካልተመቻችሁም ደግሞ እንደ አዲስ ከዜሮ መጀመር ትችላላችሁ። ስለዚህ እኔ ለምሳሌ ከስክራች እንጀምር። እዚህ ጋር የፕሮምፕት ባሩ ላይ እንገባና ለምሳሌ ክሬት ሚ ኤ ዌዲንግ ዌብሳይት እንላለን። ከዛ በኋላ በደንብ ማብራራት ከፈለጋችሁ እቺን የኢንሃንስ ፕሮምፕት የምትለዋን ስትነኳት ራሱ እንደምታዩ ልክ እንደ ጃጂፒቲ ያራዝምላችሁና ይጨርስላችኋልና ሞር በገለጻችሁት መጠን ሞር ጽድት ያለ ዌብሳይት ይሰራላችኋል ማለት። ስለዚህ ይህን ከጨርሳችሁ በኋላ እንዲሁም ደግሞ እዚህ ሪኳየርመንት የተቀመጠውን አፕወርክ ላይ ለምሳሌ የፈለጉትን ሰዎች ይህንን ሪኳየርመንቱን ኮፒ አድርጌ እዚህ ላይ ፔስት አድርጌው ከዛ በኋላ ኢንተር እንለዋለን ማለት ነው። 5 minutes later እናም አንድ 5 ደቂቃ ካስጠበቃችሁ በኋላ ዋላ የራሳችሁን ዌብሳይት ሰርቶላችኋል። እንደምታዩት በጣም የሚያምር ዌብሳይት ነው። በጣም ጸዴ ነው እና እነሱ ከጠየቁት በላይ ራሱ በጣም አሪፍ ዌብሳይት ነው። እንደምታዩት ባክኢንዱ አለ፣ ፍሮንት ኢንዱ ያለቀለት ነው። እንዲሁም ደግሞ ሊተራሊ እዚህ ዳሽቦርድ ላይ ገብታችሁ ሳይኒን ማድረግ ትችላላችሁ። እንደምታዩት በኢሜይል እዚህ ፕሪቪው ፔጅ ላይ እንዳለ በኢሜይል እዚሁ ሳይኒን አድርጌ መጠቀም እችላለሁ። ጀስት ፐርፌክት ነው። ይህም ደግሞ ሁለቱንም ነው ይሰራለን። የዩዘሩንም ዳሽቦርድ አለ። እንደምታዩት ሳይኒን አድርጌ ምን ያህል ዌብሳይት ምን ያህል ሰው እየተጠቀመው እንደሆነ ምን ያህል ክሊክ እንዳለው ምን ያህል እይታ እንዳለው እዚሁ ቼክ ማድረግ እችላለሁ። እንዲሁም ደግሞ ምንም አይነት ነገር ከደበራችሁ እዚው እያለ ፕሮምፕት ላይ ገብታችሁ ከለሩን ቀይረው እናስተካክለው ብትሉት እዚሁ ኤዲት ማድረግ ትችላላችሁና በአንድ ክሊክ ብቻ ሁሉም ያለቀለት እንደምታዩት እያንዳንዱን አምጥቶልኛል። እዚሁ ማስተካከልና መጠቀም እችላለሁና ጀስት ያው ዌብሳይት አገኘው ማለት ነውና ይሄም ስራ ቢሆን ኖሮ በቃ $500 በ10 ደቂቃ ባልሞላ ጊዜ ሰርቼ ጨረስኩኝ ማለት ነውና ይሄም ብቻ አይደለም ዌብሳይት ብቻ ሲሆን አፕሊኬሽኖችንም ጀነሬት ማድረግ ይችላልና ይሄም ከፈለጋችሁ ወጣችሁ ለብቻው ጀነሬት ማድረግ ትችላላችሁ። ጀነሬት አናፕ ብትሉት የፈለጋችሁትን በተመሳሳይ ሁኔታ አፕሊኬሽን ጀነሬት ያደርግላችኋል። ግን ለምሳሌ ይሄኛው ነው ራሱ ነው ወደ አፕ ቀይረልን በል ጀስት ክሬት ሚ አን አፕ ብለን እዚህ ጋር ኢንተር እንለዋለን። ከእንደገና አንድ 5 ደቂቃ እንጠብቃልና ባም እንደምታዩት የራሴ የሰርግ አፕሊኬሽን አለኝ። ይህንም ደግሞ በስልካችሁ ስካን አድርጋችሁ ምን እንደሚመስል በስልካችሁ ተጠቅማችሁ ማየት ትችላላችሁ እና አለቀ። ስለዚህ እንዳያችሁት ይሄ በጣም ፓወርፉል ዌብሳይት ነው። እናንተ ለማሳየት ብቻ ተብሎ ራሱ 5 ደቂቃ ባልሞላ ጊዜ ውስጥ የራሴ ዌብሳይት እና አፕሊኬሽን ዴቨሎፕ አድርጌ
ቢቻል ራሱ $500 ስራ እየጨረስኩ ሰው ነኝ እና ስለዚህ እናንተም ይህንን መጠቀም ከፈለጋችሁ የፍሪ ትራያል ፔሪድ አዘጋጅቷል። እሱ ላይ ሞክራችሁ በደንብ ከተመቻችሁ ቀጥታ ወደ ፕሪሚየም ሰብስክሪፕሽን መግባት ትችላላችሁ። እና በፕሪሚየም ሰብስክሪፕሽናችሁ ላይ ደግሞ ዲስካውንት ለማግኘት ከስር ያስቀመጥኩላችሁ የኔን ሊንክ ብትጠቀሙ ዲስካውንት ይኖራችኋል። እናም እናንተ ራሳችሁ ተጠቅማችሁት ደግሞ የምትሉትን ለመስማት ዝግጁ ነኝ እና ማለት ነው። አሁን ጉንፋን ስላመመኝ ስለተዋወቅኳችሁ ደስ ብሎኛል። ፒስ